ነው አሁንም ወደ ብሄር እየወሰድኩት አይደለም ይቅርታ እና እሷን እንትን ሲላት እኔ ጸጉሬን እንደዚህ ይዘኛል ሲይዘኝ አለቀሰች እሷ ለምንድነው ከኛ እሷ እንትን ብላብሽ ነው እሷ ብስጭትና እሷን ባንትን ብሎብሽ ነው የምታለቅሽው ምናምን ነገር የሆነ እንትን አላት ነገሮች እንትን አሉ ቀጠሉ ታነስተናውንም እንትን ስንል ሽንት ቤት ሁላ ሄጄ እንትን ስል ከፍቶ ገብቷል ሽንት ቤት እንደዚህ ከፍቶ እንትን ሲል በቃ ይሄ ልጅ እዛ እንደው ሚስትራዋን እንትን ይሄ ልጅ ከኔ ጋር ጸብ እንትን እያለው ነው ስለዚህ እንውጣ እሙ ትባላለች ልጅቷ እንትን ማለት ካለባት መምጣት ካለባት እርሱ ጀማዎቹ ናቸው ወሪ ማምጣት ያለበትና ከላምጡ እንትን ማለት ይችላል እና ነገር እንትን እያለ ስለሆነ እኛ በጊዜ መውጣት አለብን ምናምን ስላት በቃ እሺ ምናምን ነገር አለች ግን እየተከታተለን ነው ሽንት ቤት እንኳን ስንሄድ በዚህ ልክ እየተከታተለን ከሆነ እንዴት ነው እንትን ልንል የምንችለው ምን ገባውኝ ተመልሶ ገባሱ ምንም ተመልሼ ገብቼ ቁጭ አልኩኝ እችኛዋ ጓደኛዬ ወጣ ሽንት ቤት እንትን ስትል እሱ ተከትሏት ይወጣል ስትቆይ የሆነ ድምጽ ሰማው ምንድነው የተፈጠረው ብዬ ዛጋ ሄድኩኝ ሲሄድ ገፍትሯት ምናምን ነገር እውነትም ያው ጸብ ነበረ እሷ እየገባች ነው ፊቷት እንትን ብሏል ተነሽ አባያሽን ልበሽና እንውጣ ነው እኔ ሌላ ምንም አላልኩም ተነሽ በቃ አባያሽን ልበሽና እንውጣ ምናምን ብዬ እንትን ስላት እሷን እንደዚህ ገፈተራትና እኔን ያዘኝ እንደውም አንቺ ነው እንትን እምለው ምናምን ብሎ እኔን ያዘኝ ከዛ ደበደበኝ ሲደበድበኝ በቦክስም በምናምንም ሲደበድበኝ እኔ ራሴን ተከላክያለሁ አልካድኩም ራሴን ተከላክያለሁ ዛጋ ባገኘውት ነገር በምን ልምታው በምን ምን ላድርግ አላስታውስም መጥቻለሁ አስታውሳለሁ ግን እሱ እየደበደበኝ ነበር ከዛ እኔ የቱ ጋር እንደደማ ምናምን ማላቅም አብሮት የነበሩት እዛ ጋር መጀመሪያ ልጅቷ ፌንት ሰርታለች ወዲ ገፍትሯታል እኔ እንግዳለኝ እሷን ተዋት አታቃትም ነው ያለችው እኔ እንግዳለኝ እሷን ተዋት አታቃትም እኔ ነው የምታቀው እንደፈለክ አድርገኝ ተዋት እሷ ሚነካት ሰው አትወድም ሲጀመር ተዋት ብለዋለች ከመጀመሪያው ከዛ እሷን ሲገፈትራት ወደቀች ወድቃ ፌንት ሰራች ኦሬዲ በቃ ወይኔ እቴን ገደላት ምናምን በየ ስጮክ ውስጥ ላይ የነበሩ ልጆች ነበሩ ሌላ ሁለት ወንዶች ነበሩ አላቅም እነሱ ወጡ ሲወጡ አብሮት የነበረው ልጅ ቆለፈውና የውጭ እነሱን አስወጡ ቆልፎ ቁልፉን ይዞታል እነዚህኞቹ ሴቶች ውስጥ የነበሩት ሴቶች ሶስት ሴቶች ይሁኑ አራት አላስታውስም ጥጋቸውን ያዙ አስፈራርተዋቸው ይሁን ምን ይሁን አላቅም በኋላ ነው ስጠይቃቸው ለምን ፖሊስ ጋር እንኳን አልደወላችሁም ስል ቢላ ወጥቶብን ነበር አስፈራርተውን ነበር ምናምን ነው ያሉኝ ከዛ ልጅቷ ፌንት ስትሰራ ወይኔ እቴን ገደላት ብያውን ምን ትስል እሱ ተመልሶ እኔ ላይ እንትን አለ ተመልሶ አሁንም ሲመታኝ እኔም እየተከላከልኩ ነው ከሱ ጋር ግብግብ ተፈጠረ በመሃል የኛው ሲደገም ወደኩኝ እኔ ከወደኩኝ በኋላ በቃ አንቺ እንዴት እንደዚህ የኛ እንደምንዴት አፍሰሽ እንትን አትይም አንቺ ምናምን በቃ ማለት ማልፈልጋቸው ነው ስድብ እንትኖች ተጠቀሙ አንዱ በርግጫ ሲለኝ አንዱ ሲመታኝ አስታውሳለሁ ነገሮች እንትን እያሉ ነው ቅርታ ዋርኒንግ እየሰጠኝ ነው ካሜራውን ላጥፋው አጥፊውና አንዴ አጥፊው ትክክል ነው ዋርኒንግ አለ ኮፕሊንግ በእናታችሁ ኮፕሊንግ እስኪ አንዴ ኮፕሊንግ በእናታችሁ ኮፕሊንግ ቶሎ በሉ ሊዘጋ ነው እና ከዚያም በኋላ ልጅቷ መጨረሻ ላይ ከእንትን ከማለትሽ በፊት ካሜራ ከመዝጋትሽ በፊት ጸጉርሽን እንደዛ ስቦ የነቀለውን ጠዋት አይቼው ነበር እሱንም ህዝቡን አሳየቸው ህዝቡ እንዲያዩት ስለመፈለግ መጨረሻ ላይ ታሳያለች ጨርስና ጨርሺ መጀመሪያ ጨርሺ ካሜራ ዝጊና ጨርሺና ከዛ በኋላ ቦታውን ታሳይና ቢዘጋ ኦኬ ዞሮ ለሁለት እየደበደቡኝ ነበረ ሶስተኛው ልጅ ሁለቱ የመቱኝን ያክል ሶስተኛው ልጅ ያን ያክል እንትን አላለኝም የሆነ በካልቾ በርግጫ የሆነ እንትን ሲለኝ አስታውሳለሁ አልገላገለምም ያን ያክል ምን የነሱን ያክል ጉዳት አላደረሰብኝም ሁለቱ ግን ቢላ አውጥተው በቃ ስበራት እግሬ በጣም እየቀጠቀጡኝ ነው በምን እንደሚመቱኝ ሁሉ አላቅም ብቻ ምልክት አለው ክብ የሆነ ምልክት አለው ስበራት እግሯን በቃ ምናምን ያለው በጣም ሲቀጠቅጡኝ ነበረ ማህፀኔም በጣም ረግጠውኛል በጣም ነው የረገጡኝ ጥርሴ ተሸርፎ ሲወድቅ እያየሁት ነው ፊት ለፊት ያለው እዚህ ጋር ገጪ ላይ ያሉ ጥርሶች ተነቃንቀዋል ምናምን የሆነ ሰዓት ላይ አልበቀዋልና እንደዚህ ኦሬ ተኝቻለሁ እዚህ ሆዴ ላይ ተኝቶ ቁጭ ብሎ እንደዚህ ነው እንትን አንገቴን አነቀኝና ባንድ ጁጁ የመታኝ በቦክስ አነቀኝ የሆነ ሰዓት ላይ በቃ ልሞት ነው ብዬ ሻሃዳው ሲይዝ ነበር የሆነ ሰዓት ላይ ከዛ ፌንት ሰራው የዛን ሰዓት ፌንት ሰራው አንገቴን ሲያንቀኝ ማለት ነው ትቶኝ ተነሳ ከዛ አሁንም እንደዚህ ስነቅ አንገቴን እንትን ስል ቀበቶን ሁሉ ሱሪውን እንደዚህ እንትን እያለ ምናምን ነገር ጭራሽ አታደርገውም ገደለኝ ነው ስለ የነበረው እሷ ያ ሁሉ ሲሆን ስነቃ እሷ እኔን ገደሉኝ እያለች እግሩ ስር ወድቃ ያኛው በርግጫ ብሏት ወደዛ
አንቺ ነሽ ሲጀመር እንደዚህ አይነት ሰው ጋር የምትኖሪ የምታስንቂ ምናምን ብሎ እሷንም ወደዛ ቢላ ወጣባት። ሁለተኛ ከተጠጋሽ ወደዚህ አንቺንም አልለቅሽም አላት። ልጅቷ ራሷ በምላሷ ትናገር ስለሷ እኔ እንትን አልልም፣ ያለውን ነገር ነው የምነግራችሁ። ብቻ በኃይለኛው ነው የተደበደብኩት። የሆነ በሚያስጠላ ሁኔታ መጨረሻ ላይ ትተውኝ እንደመውጣት አሉ። ተመለሰና ይዘናት ነው የምንሄደው አይነት ነገር ነው እንትን እያሉ የነበረውን ጨርሳት ነው መጨረሻ ምን አልኩት፣ ልጅ አለኝ በቃ ልጄ ነው ፊት ለፊት የታየኝ፣ እባክህ ልጄ ጋር አስደውለኝ፣ ልትገለኝ አይደል የመጣው ልጄ ጋር አስደውለኝና ልጄን አውርቼ ከዛ ግደለኝ ነው ያልኩት። እንደዛ ስለው ያኛው ልጅ አብሮ ጩቤ አውጥቶ የነበረው ማልዋሻው ሶስተኛው ልጅ አልኩ በካልቾ ብቻ መታኝ አልኩ ልጅ በቃ ቅደዳት እያለ ነበር ጩቤውን እዚህ ጋር አስጠግቶ እንትን ሲለኝ የነበረው እሱ ነው ያስጣለው። ጩቤውን እንደዚህ ተዋት ብሎ ጎትቶ እሱን የወሰደው እሱ ነው። እሱ ባይኖር ኦልሬዲ ገሎኛል። በቃ ያኔ አምኛለሁ። ከዛ በቃ ተዋት እንውጣ ብሎ ይሄኛው ልጅ ገላግሎት ነው ይዞት የወጣው። ሁላ እንደዚህ በእጁ እንደዚህ ይዞት ታግለው ነው ይዞት የወጣው። ከወጡ በኋላ ተነስቼ ራሴን እንትን ስል እግሬን እንደዚህ እንትን ስለው በጣም ያመኛል፣ መራመድ አልችልም ምናምን በጣም እንትን ብዬ ነበረ። በዛን ሰዓት ተነስቼ ወዴትም አልሄድኩም። በቃ የታየኝ የነበረው ወደ ቤት መምጣቴ ነው። ምንም በቃ ቤት መጥቼ መውደቅ ነው። ምንም እንትን እያልኩኝ አልነበረም። ፀጉሬን እዚህ ጋር የተነጨው ምናምን ሰውነቴ ባጭሩ ሲመቱኝ የነበረው ምት ከባድ ስለሆነ ደንዝዞ ነበረ። በቃ አይኔ እዚህ ጋር አብጧል፣ ከታችና ከላይ አይኔ ደፍኖ ነበር አንደኛው። ይሄኛው ደግሞ ደሙ ለብሶ ጠቁሮ ነበረ። በቃ ከመቅላት አልፎ ጠቁሮ ነበረ። ምንም ነገር የጋረደኝ ትንሽ እንትን ብዬ ነበረ። አይዞሽ በቃ ይኸውልሽ እናቴ ስላወራሁኝ ይቅርታ፣ ራሴንም አሁን ያዞረኛል። አይዞሽ አሁን አንድ ነገር ሁለት ነገር ጠይቅሽና ጨረሰሻል። ይቅርታ ዲፎና ጎዳ ጊዜ ተከመ አሁን ጨረሰሻል። ይበቃል። ከዚህ በላይ የምታደርጊው ነገር ቅድም ያልኩሽን ነገር ህብረተሰቡ እንዲያየው ስለፈለግኩኝ የአንድን ሴት ጸጉር በእጅ እንደዚህ ነቅሎ ከነ ስሯ እንደዚህ የነቀለውን ይሄ የግፍና የግፍ የመጨረሻ ግፍ መሆኑን እሱ ነገር ህዝቡ እንዳያየው ፈልጋለሁ። ከዛ በኋላ ደግሞ እኛን እሱ በእሱ አካባቢ ያሉ ሰዎች እሱን ወደዚህ አምጥቶት እሱንም ሰምተነው ምን እንደሚደረግ ከዛ በኋላ እኛ እንወስናለን። አሁን አንድ ቪዲዮ ተከፍቺና ያንን ታይቶ ተሰምቶ የማይታወቅ ግፍ በሴት ልጅ የማይሰራ ጸጉሯን በእጁ መዞ እንደዚህ ከነቆዳዋ እንደዚህ ያነሳውን እሱን ህዝቡን አሳያቸው። ይሄ በጣም የሚዘገነን እስቲ ያሳያቸው አንዴ። ሁሉም ሰው እኔ እንዳለቀስኩኝ ሁሉም ሰው ማልቀስ አለበት። ሁሉም ሰው ማልቀስ አለበት። አላህን ከፈራችሁ እስቲ ይያዝ በእናታችሁ ሜርቢ አላህን ፍሩና ተመልከቱ። ተመልከቱ አንድን ሴት እህታችን ጸጉሯን እንዲህ በእጁ ስቦ እንደዚህ የነቀለ ሰው ተመልከቱ እስቲ። ሱብሃንአላህ ጥርሴማ ተሰራል። እዚህ ጋር ያለቀ እንትን ነበር። ይሄ እንዳለ አብጧል። ከታች እንዳለ ጠቁሮ አብጧል። እንዳለ ሙሉ ሰውነቴ ሲጀመር ቅጥቅጥ ነበር። አሁን ነው እዚህ እየተንከባከቡኝ እንትን ያለው። እጄም እግሬም እንትን አለው። እጄ እንዳለ ብልዝ ነው ሙሉ ሰውነቴ እንዳለ እንትኑ። እግሬን ደግሞ ቆይ እንትኑ ታያችሁ ታያላ አይቂ ይታያል። እንዳለ ክብ ክብ ነገር ሰርቶ እንትን ያለ ነበረ። በምን እንደቀጠቀጡኝ አላውቅም። ሙሉ ሰውነቴ ጠቁሯል ሲጀመር። ምክንያቱም አንድ ሰው አይደለም እንዴት ነው አላውቅም። ብቻ እኔ በቃ ትልቅ ትንሽ ወንድ ሴት ሳትሉ እኔ የምፈልገው ፍትህ ነው። አሁንም ፍትህ አቄ እንደወጣ ፈልጋለሁ። እዚህ ጋር ብዙ ሴቶች በየቤቱ ድምጻቸውን አፍነው የሚኖሩ ይኖራሉ። እኔ ዝም ብዬ የምቀመጥ ሴት አይደለሁም። እወጣለሁ። መጋፈጥ ሁለት ያልሞትም ሞቻለሁ። ኦልሬዲ ገድለውኝ ነው የሄዱት። አሁንም ስመጣ ተናግሬያለሁ። በህይወቴ ቁማር አስይዤ ነው ሲጋለጡ ነገሮች